وأشهد أن محمدًا عبده ورسوله. أما بعد، إخواني أخواتي في الله، السلام عليكم ورحمة الله وبركاته. إن شاء الله يا الله فكرك هنا زاري يا خطبة رئيساتشن أمي هنا الإمام الذهبي الكبائر بال መጽሐፍ አለው። በጣም አጥፊ የሆኑ ወንጀሎች ብሎ እየቆጠረ የሚያስቀምጥበት ነው። እዛ ኪታቡ ላይ ካረሳው በ9ኛ ደረጃ በጣም አጥፊ ወንጀል ብሎ ያሰፈረው የወለድ ወይንም ሪባ አራጣ ጉዳይ ይሆናል። ሐቂቃ ይህ አራጣ ሪባ ወለድ የሚባለው ነገር ከዚህ ቀደም ሰዎች የሚጠየፉት ሰዎች የሚያደርገውን ሰው የሚወቅሱበት ጉዳይ ነበር። ነገር ግን ሰዎች በአሁኑ ሰዓት ላይ ይህ የ21ኛው ክፍለ ዘመን የኢኮኖሚ ስርዓቱ ሰዎችን ወደዛ እየገፋ ወደዛ እየወሰደ የተለያዩ ሰዎች እዚህ ውስጥ እየገቡ እያስተዋልን ነው። መጀመሪያ ካፊሩ ካፊር ነው። እምነቱ ቢከለክለውም ብዙም አላህ ከሞተ በኋላ እንደሚቀሰቅሰው እርግጠኛ ስላልሆነ ስለሚጠራጠር በዛ ላይ እምነት ስለሌለው ያን ሊያደርገው ይችላል። የሚያሳዝነው ነገር ግን ሙስሊሞች የተለያዩ ባንኮች ስትሄዱ ይህንን ነገር ልክ እንደ ሐላል ሲተገብሩት ኢንተረስት ያላቸው አካውንቶችን ሲከፍቱ ወይንም መሰል የሆኑ የባንክ እንቅስቃሴዎችን ሲያደርጉ ታስተውላላችሁ። ይህ ሐቂቃ በጣም ከባድ የሆነ ጉዳይ ነው። አላህ ስብሓነሁ ወተዓላ ይህንን ወለድ በቁርአን ላይ የዛተው ዛቻ ወለድን የሚበላ ሰው ላይ የዛተው ዛቻ ምንም አይነት ወንጀል ላይ አላህ እንደዚህ አይነት ዛቻ አልዛተም። ወለድ የሚበላ ሰው ላይ ቁርአን ላይ የተዛተበት ዛቻ ምንም አይነት ወንጀል ላይ አልተዛተም። ግድያ በለው፣ ዝሙት በለው፣ ስርቆት በለው እንደዚህ አይነት ዛቻ አላህ አልዛተም። ፈእዘኑ ቢሐርቢን ሚነላሂ ወረሱሊሂ ከአላህና ከመልእክተኛው ጋር ጦርነትን አውጁ ብሎ አላህ ያስጠነቀቀው ወንጀል ወለድ ነው። ይህ ወለድ ምንድን ነው? በቁርአንና በሐዲስ እይታስ ምን ይመስላል? ምን አይነት የኢኮኖሚክ ክራይሲስ ሊያመጣ ይችላል የሚለውን ነገር እንደ አላህ ፍቃድ የምናነሳ ይሆናል። ሪባ ብሎ ማለት በቋንቋ ደረጃ ዚያዳ ማለት ነው። ጭማሪ በአረብኛ ሪባ ይባላል። ረበውቱሁ ትላለህ፣ የሆነን ሰው ጨመርኩለት ስትል አው አርበይቱሁ ትላለህ። የቋንቋ መሰረቱ ጭማሪ ነው። በሸሪዓችን ይህ ሪባ የሚባለው 3 አይነት መልክ አለ። አንደኛው ሪበል ፈድል፣ ሁለተኛው ሪበል ነሲአ፣ ሶስተኛው ሪበል ቀርድ ይሉታል ፉቃሃዎች። ወለድ 3 አይነት ነው። አንደኛው ሪበል ፈድል ከመጨመር ጋር የተያዘ ነው። ሸሪዓዊ ትርጓሜው ሪበል ፈድል የሚባለው ወይንም የማበላለጥ ወለድ የሚባለው ሪባዊ የሆኑ ሪባ የሚገባባቸው ነገራቶች አሉ በሸሪዓችን። ለምሳሌ በቆሎ ይመስላል ወይንም ምንድነው ጤፍን በሉት ያው ቂያስ አድርገነው ስንዴ በለው ገብስ በለው ተምር የመሳሰሉ ነገራቶች ተመሳሳይ ነገራቶችን ሰዎች አበላልጠው የሚለዋወጡ ከሆነ ይሄ ሪበል ፈድል ይባላል።
ይሄ በሸሪዓችን የተወገዘ ነው ማለት ነው። ለምሳሌ አንድ ሰው 1 ኪሎ ነጭ ጤፍ በ2 ኪሎ ጥቁር ወይንም ቀይ ጤፍ ቢለዋወጥ ይሄ በሸሪዓችን የተከለከለ ነው። ይሄ ሪበል ፈድል ይባላል። አንድ ጊዜ ረሱል አለይሂ ሰላቱ ወሰላም አንድን ሰሃባ ኸይበር ላይ ሾመውት ነበር። ከኸይበር ምርጥ የሆነ ተምር አመጣላቸውና ጥያቄ ጠየቁት። የኸይበር ተምር ሁሉም እንደዚህ ነው እንዴ ብለው ጠየቁት። የዛን ጊዜ የሰሃባ ምን መለሰላቸው? አይ የኸይበር ተምር ሁሉም እንደዚህ ሆኖ ሳይሆን ነገር ግን እኛ ጥሩ ያልሆነውን 2 ቁና ወይንም 3 ቁና ተምር ጥሩ በሆነው በአንድ ቁና ተምር እንለዋወጣለን አላቸው። የዛን ጊዜ ምን አሉት? ይህንን ተው አሉት። ምርጥ ተምር ከፈለክ ይሄ ኳሊቲ የሌለው ደካማውን ተምር በገንዘብ ሽጠውና ባገኘው ገንዘብ ምርጡን ተምር ግዛበት ብለው ከለከሉት። ይሄ ራሱ ሪባ ስለሆነ ማለት ነው። ይሄ ሪበል ፈድል ይባላል። ሁለተኛው ሪበል ነሲአን ጊዜ ጋር ተያይዞ የሚመጣ ወለድ ነው። ለምሳሌ ሰዎች እኔ የምሰጥህ 1 ኪሎ ነጭ ጤፍ ነው፣ አንተ የምትሰጠኝ 1 ኪሎ ቀይም በለው ነጭ ጤፍ ነው። በምንለዋወጥበት ሰዓት ላይ እዚሁ መለዋወጥ አለብን። እኔ አሁን ለአንተ ቀይ ጤፍ ሰጥቼክ አንተ ነገ ያንን ቀይ ጤፍ የምትሰጠኝ ከሆነ ይሄ ምን ይባላል? ሪበል ነሲአ ይባላል። በጊዜ ምክንያት ነገራቶች አይተሞች ሁሉም ነገር አይደለም ሪባ የሚገባባቸው ነገራቶች እዛው እጅ በእጅ ካልተለዋወጥን ይሄ ከጊዜ ጋር ተያይዞ የሚገባ ሪባ ነው። ሶስተኛው የሪባ አይነት ሪበል ቀርድ ይባላል፣ ወይንም በአማርኛ ይሄ አራጣ ይባላል ማለት ነው። እርሱ ምንድነው? ገንዘብን አበድርሃለሁ፣ ለምሳሌ ዛሬ 6 ወር ትመልስልኛለህ ብዬ ያንን ገንዘብ ሳበድርህ የሆነ ጥቅም ካንተ ለማግኘት ፈልጌ ከሆነ ለምሳሌ 100 ሺህ ብር አበድርህና 10 ሺህ ብር ጨምረህ ነው የምትመልስልኝ የምልህ ከሆነ ይሄ ሪበል ቀርድ በብድር የመጣ ሪባን። ይሄ በጃሂልያ ጊዜ ከእስላም በፊት የነበሩ ሰዎች ሲተገብሩት የነበረ አላህ ስብሓነሁ ወተዓላ ያ አዩሃ አለዚነ አመኑ ተቁላህ ወዘሩ ማ በቂየ ሚነ ሪባ ኢን ኩንቱም ሙእሚኒን፣ እናንተ ሙእሚኖች ሆይ ትክክለኛ አማኞች ከሆናችሁ የወለድን እንቅስቃሴ አቁሙ፣ ተው። ይህን ማታደርጉ ከሆነ ፈእዘኑ ቢሐርብ ሚነላሂ ወረሱሊህ ፈኢን ቱብቱም ፈለኩም ሩኡሱ አምዋሊኩም ላ ተዝሊሙነ ወላ ትዝለሙን። ወደ አላህ የምትመለሱ ከሆነ ግን ዋና ገንዘባችሁን ያዙ። ያበድራችሁት 100 ሺህ ብር ከሆነ 100 ሺህ ብር ተቀበሉት። እናንተም አትበድሉም እናንተም አትበደሉም ብሎ አላህ ያስቀመጠበት ነው። ይሄኛው ሶስተኛው ሪበል ቀርድ ይባላል። በማበደር የመጣ ወለድ ነው። ኢብኑል ቀይም ዓለይሂ ረሕመቱላህ ሪባን በሁለት ይከፍላል። ሪበን ኸፊይ እና ሪበን ጀልይ ብሎ ግልጽ የሆነ ሪባና ድብቅ የሆነ ሪባ ብሎ ማለት ነው። ግልጽ የሆነ ሪባ ብሎ የሚያስቀምጠው ይሄ ሪበል ቀርድ ነው። ግልጽ የሆነ በደል ነው። እኔ ያበድርሃለሁ ገንዘብ ያንተን ደካማ ጎን ተጠቅሜ ያበደርኩ ገንዘብ በአንተ ላይ ሙስሊም ሰው መተጋገዝ ነበር የነበረበት። አንድ ወንድምህ ከቻልክ ብታበድረው በነፃ ጥሩ ነበር። የሱን መቸገር ተጠቅመህ እሱ ላይ አንተ ቢዝነስ ነው የሰራህበት ያለው። 6 ወር ለምሳሌ ትከፍለኛለህ ብለህ ያበደርከው 100 ሺህ ብር 6 ወር ሲሞላ መክፈል ሲያቅተው ምን ያደርግበታል? በቃ 1 ዓመት አድርጌልሃለሁ ግን 10 ሺዋን 20 ሺህ ታደርጋለህ በማለት የሚደረገው ይሄ ግልጽ የሆነ በደል ነው። አላህ ስብሓነሁ ወተዓላ ወደዚህ በደል የሚወስዱ ነገራቶችንም አላህ ዘግቷቸዋል። በሸሪዓችን ሰዱ ዘሪዓ ይባል ነገር አለ። የሚያዳርሱ ነገራቶች ይዘጋሉ። ለምሳሌ እንበል ሴት ልጅ ብትመለከት ምን ችግር አለው? ብትጨብጣት ምን ችግር አለው? ስትመለከተው ችግር የለውም። ነገር ግን ወደ ተከለከለ ነገር ይወስዳል። ይሄ ነገር ሰው ዘሎ ልክ እንደ ውሻ ግንኙነት አይፈጽም። ከአንድ ሴት ጋር ወደ ዚና ለመሄድ የመጀመሪያው እንቅስቃሴ መመልከት። ትመለከተዋለች፣ ይመለከታታል። ትጨብጠዋለች፣ ይጨባበጣሉ።
አንድ ላይ መሆን ይጀምራሉ። ቀስ በቀስ አላህ ወደ ከለከለው ነገር ይሄዳሉ። አላህ ዚናን ሲከለክል ወደሱ የሚያዳርሱ ነገራቶችንም አላህ ይዘጋል። ያን አላህ ሐኪም የሰው ልጅ ህግ አይደለም። አላህ ጥበበኛ ነው። የፈጠረውን ፍጡር ስለሚያውቅ የሆነ ነገር ሲከለክለው ወደዛ የሚያዳርሱ ነገራቶችንም አላህ ብሎክ ያደርጋቸዋል፣ ይዘጋል። ይሄ የፈጣሪ ህግ ስለሆነ የሰው ልጅ ህግ ላይ ነው ግልፈት የምታይበት። የሆነ ነገር ይከለክልና መንገዶችን እንዳለ ይከፍታቸዋል። ምክንያቱም ሕክማ የለውም እንቅስቃሴው ላይ ማለት ነው። አላህ ሱብሓነሁ ወተዓላ ያ ቅድም ያልነውን ይሄ ሪበል ቀርድ ወይንም ከብድር ጋር የተያያዘ ያለውን ወለድ ሲከለክል ወደዛ የሚያዳርሱ ሪበል ነሲአና ሪበል ፈድል ይባሉ የማበላለጥና ከጊዜ ጋር ተያይዞ ይመጡ ሪባዎችንም አላህ ዘግቷቸዋል፣ ወደዛ ሊያደርሱ ስለሚችሉ ማለት ነው። ሪባ ይሄ መሆኑን ካወቅን የሪባ ሁክሙ አላህ ሱብሓነሁ ወተዓላ በግልጽ በቁርአን ላይ ወአሐለ አላሁ አልበይዐ ወሐረመ ሪባ ብሏል። አላህ ግብይትን ንግድን አላህ ፈቅደዋል፣ ሪባን አላህ ክልክል አድርጓል ብሎ ግልጽ በሆነ የቁርአን አንቀጽ ቁርአን ላይ አስቀምጧል። ሪባ በኢስላም ብቻ አይደለም የተከለከለው። ከዚህ ቀደም የነበሩ ሃይማኖቶች ውስጥም ሪባ ክልክል እንደነበር አላህ ይጠቁማል። አላህ ስለ አይሁዶች ሲናገር ፈቢዙልሚን ሚነ ለዚነ ሃዱ ሐረምና ዐለይሂም ጠይባትን ኡሒለት ለሁም ወቢሰድህም ዐን ሰቢሊላሂ ከሲራ ወአኽዚሂም ሪባ ወቀድ ኑሁ ዐንሁ ይላል አላህ። ይሁዳዎችን አላህ ለምን በእነሱ ላይ የተፈቀዱ ነገራቶችን ክልክል እንዳደረገባቸው አላህ ሲቆጥር አንድ የቆጠረው የሪባን ጉዳይ ነው። ወአኽዚሂም ሪባ ወለድን በመያዛቸው ይላል። ወቀድ ኑሁ ዐንሁ ከእርሱ ተከልክለው ነበር ይላል አላህ። ስለዚህ ሪባ ሰዎች በአሁኑ ሰዓት ላይ ቢተገብሩትም ክርስቲያኑም ሌላውም ቢተገብረውም ሃይማኖቱ ግን ይከለክለዋል። ኢስላም አይደለም የከለከለው። ወይንም ጠብዓን ከዚህ ቀደም የነበሩ ሸራዒዎች ከዚህ ቀደም የነበሩ ድንጋጌዎች አላህ ሰማዊ የሆኑ ከሰማይ የመጡ ድንጋጌዎች ሪባን ይከለክላሉ። ረሱላችንም ዐለይሂ ሰላቱ ወሰላም ከማ ፊ ሰሒሕ ሙስሊም ለዐነ አላሁ አኪለ ሪባ ወሙእኪለሁ ወካቲበሁ ወሻሂደይህ ሁም ሰዋእ ብለዋል። አላህ ሱብሓነሁ ወተዓላ ሪባን የሚበላ ሰው ረግሟል፣ የሚያስበላውንም ሰው ረግሞታል። ጸሐፊውንም አላህ ረግሟል፣ ሁለቱ ምስክሮችንም አላህ ረግሟቸዋል ይላሉ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም። ስለዚህ በሸሪዓችን ይሄ ሪባ የተከለከለ ነገር ነው። ንክስት የምንነጋገረው ነገር ምንድን ነው? አላህ ሱብሓነሁ ወተዓላ የሆነን ነገር ሲከለክልክ የሚጎዳህ ነገር ስለሆነ ነው፣ ጎጂ ነገር ስለሆነ ነው አላህ የሚከለክለው። ሪባ ችግሩ ምንድን ነው? አላህ ለምንድን ነው ይህንን ነገር የሚያደርግ ሰው ከአላህና ከመልእክተኛው ጋር ጦርነትን ያውጅ? ሪባ የሚበላ ሰው ሐቂቃ ቅጣቱ የሚጀምረው ገና ሲነሳ ነው። ከቀብር ሲነሳ አላህ الذين يأكلون الربا لا يقومون إلا كما يقوم الذي يتخبطه الشيطان من المس ይላል አላህ። እነዛ ሪባ የሚበሉ ሰዎች ከቀብር ሲነሱ ልክ በእብደት ምክንያት አብዶ እየወደቀ ወይም የሚጥል በሽታ ይዞት እየወደቀ እየተነሳ እንደሚሆን ሰው ሆነው ነው የሚቀሰቀሱት ይላል። ገና ሲቀሰቀስ ሰዎች ሲቀሰቀሱ እየተመሙ እየፈጠኑ የሚሄዱት ወደ ማሕሸር ሰዎችና አላህ አንድ ቦታ ላይ ሰብስቦ አላህ የሚተሳሰብበት ሜዳ አለ። ወደዛ ነው የሚተሙት፣ ወደዛ ነው የሚሄዱት። ሪባ የሚበላ ሰው ግን ቅጣቱ እዛው ይጀምራል። እወጣለሁ ሲል ይጥለዋል ሰውነቱ፣ እነሳለሁ ሲል ይወድቃል። አላህ ይህንን ነው ቁርአን ላይ የሚተርክልን። ያ ወለድን ይበላ ሰው ላ የቁም ምንድነው الذين يأكلون الربا لا يقومون إلا كما يقوم الذي يتخبط لا يقوم من قبره ከቀብሩ አይነሳም إلا كما يقوم الذي يتخبطه الشيطان من المس ሸይጣን በእብደት ምክንያት እንደሚጥለው ሰው ሆኖ እንጂ አይነሳም ይላል አላህ ሱብሓነሁ ወተዓላ። ቅጣቱ እዛ ይጀምራል ማለት ነው። ነገርየው ከባድ ነው። ሪባ ችግሩ ምንድን ነው የሚለውን ነገር የምንመለከት ከሆነ ሐቂቃ ግልጽ ነው። ስፔሻሊ ይሄ አራጣ የሚባለው ነገር ልክ የፊውዳሊዝም ስርዓት ይመስላል። ፊውዳሊዝም ስርዓትን ተመልክተህ ከሆነ የሀገራችን ከደርግ ጊዜ በስተፊት የነበረውን ታሪክ ስታነቡ ምንድን ነበር? ይሄ ምስኪኑ ያርሳል፣ ለመሬቱ ባለቤት ምን ያደርጋል? ያስገባለታል። ሃይራርኪ ተፈጥሯል። ሁለት ደረጃዎች አሉ ማህበረሰቡ ላይ ማለት ነው።
ይሄ ምስኪኑ ላብ አደሩ አለ ታች ላይ ያለው የሚሰራው የሚፈጋው የሚያስገባው ግን ለማን ነው? ለፊውዳሉ ነው፣ ለመሬት ባላባቱ ነው። ደርግ መሬት ላራሹ ብሎ ይሄን ነገር ከማቆ በፊት ማለት ነው። ሪባንም ስትመለከት ይሄ ምስኪኑ ይለፋል፣ ገንዘብ የለውም፣ ገንዘብ ይበደራል ከባለ ሀብቱ እየሰራ ልክ መክፈል ሲያቅተው ለማን ነው የሚሰጠው? አሁንም ይጨምርበታል። ይሄን አልጨምርላ ምንድነው ወለዱ ይጨምራል፣ ጊዜም እጨምርልሃለሁ እያለው የምስኪኖችን ላብ መበዝበዝ ነው፣ ደካማዎችን ማዳከም ነው። ምስኪኖች በጣም የባሰባቸው ድሃ እንዲሆኑ፣ ባለሀብቶች ደግሞ በጣም ገንዘባቸው ካፒታላቸው እንዲጨምር፣ ማህበረሰብ ላይ ሁለት ግሩፕ እንዲፈጠር የሚያደርግ ስርዓት ነው። ዝም ብለን አቅለን ስንመለከተው ማለት ነው። አንዳንድ በሪባ ዙሪያ የጻፉ ጸሐፍቶች ምን ያነሳሉ? ዓለማችን ላይ ለተፈጠረው የዋጋ ግሽበት ተጠያቂው ወለድን ይላል። እንዴት አትሉ? እንዴት የዓለምን የኢኮኖሚክ ስርዓት ትቃወማለህ? ምክንያቱም በ19ኛው ክፍለ ዘመን አካባቢ ነው ይሄ የወለድ ስርዓት የተጀመረው። ከዛ በፊት ያልታወቀ የዋጋ ግሽበት ታይቷል። ወለድ ዓለማችን ይህን ሲጀምር እንደ ምክንያት የሚያነሱት ነገር ምንድነው? ሰው ገንዘቡን ባንክ ቤት ሲያስቀምጥ ከባንኩ የሚያገኘው ምን አለ? ኢንትረስት አለ አይደል? ወለድ አለ። ቢዝነሱ ሲገባ ያን ነው የሚመለከተው። ይህንን ገንዘብ ባንክ ቤት ባስቀምጠው ምን ያህል ገንዘብ ነበር ማገኘው የሚለውን ካልኩሌት ያደርጋል። ለአንተ ሲሸጥልህ፣ ለማህበረሰቡ ሲሸጥ ከዛ ከሚያገኘው ከፍ አድርጎ ነው። ምክንያቱም ምንድነው የሚያስበው? እኔ ይህንን ገንዘብ ኢንቨስት አደርገው አትሊስት ባንክ ቤት አስቀምጬ ከማገኘው የተሻለ ጥቅም ሊያመጣልኝ ይገባል ብሎ የሚያስበው። ይሄ የዓለም ስርዓት ወደ ወለድ መሄዱ ይህንን ችግር ነው ያመጣው። ተግባብተናል? ምክንያቱም ሰውየው እኔ ይህንን ባላንቀሳቅሰው፣ ምክንያቱም ማንኛውም ቢዝነስ ሪስክ አለው። ሪስክ ሳልወስድ ባንክ ቤት ባስቀምጠው የሚያመጣልኝ ገንዘብ ነበር 1 ሚሊዮን ያመጣልኝ ነበር መሰለኝ። ለምሳሌ ካፒታሉ 20 ሚሊዮን የሆነ ሰው ይህንን እኮ ባንክ ቤት ባስቀምጠው በአመት 1 ሚሊዮን ብር ያመጣልኛል ብሎ ካልኩሌሽን ይሰራል። ስለዚህ የሆነ ነገር ላይ ኢንቨስት ሲያደርገው ጥቅሙንም እንደዛው ከፍ ነው የሚያደርገው። ባስቀምጠው እኮ ዝም ብዬ 1 ሚሊዮን ብር አገኝበት ነበር። ስለዚህ ይህንን ነገር ለማህበረሰቡ ሳቀርብ ቢያንስ 2 ሚሊዮን ብር ማግኘት አለብኝ የሚል ካልኩሌሽን ነው የሚሰራው። ከባንክ ለማይበደር ሰው ገንዘብ ላለው ማለት ነው። በባንክ የሚንቀሳቀስ ሰው ደግሞ ለማህበረሰብ የሆነ ነገር ሲያቀርብ ባንኩ እሱ ላይ የሚጥልበትን ወለድ ጨምሮ ነው ለማህበረሰብ የሚያቀርበው። ስለዚህ የዋጋ ንረት ይጨምራል። በአሁን ሰዓት ላይ ያለው የዋጋ ንረት ሐቂቃ ዓለም የሚያመርተው ግብአት አንሶ ሳይሆን ዓለማችን እያቀረበችው ያለችው አቅርቦት አንሶ ሳይሆን ፕሮዳክሽን በጣም ሰፊ ነው። ምንም ፕሮዳክሽን አለ በሁሉም ሴክተር ላይ ማለት ነው። ችግሩ ግን ምንድነው? ይህ ፕሮዳክሽኑ ፕሮዲውስ ለማድረግ የሚፈጅበት ዋጋና ማህበረሰብ ጋር የሚደርስበት ዋጋ በጣም ነው የሚለያየው። በ100 ብር ፕሮዲውስ የተደረገ ነገር ማህበረሰብ ጋር ሲደርስ 1000 ብር ይደርሳል። ምክንያቱ 900 ብሩ ምንድነው? አብዛኛው ባንክና መካከል ያሉ ሰዎች ናቸው ይበሉት። ምክንያቱ የባንክ ወለድ አለ ምናምን ይጨምርና ገንዘቡ ላይ ሄዳል። ስለዚህ ዓለማችን ላይ የኑሮ ውድነት ምክንያት ይሄ የዓለማችን ሲስተም የወለድ ኢንተረስት ሲስተም መሆኑ ነው ወይን የፈጠረው ብሎ የሚናገሩ ምሁራኖች አሉ። ሪዝኒንጋቸውም ግልጽ ነው። ሌላ ምን ያነሳሉ? ለስራ አጥነት ምክንያት ነው ይላሉ ይሄ ወለድ። ምክንያቱም ሰው ባንክ ቤት ውስጥ ገንዘብ ካለው ባንክ ቤት ቁጭ አድርጎ የሚያገኘው ወለዶች ካሉ ሁልጊዜ የሆነ ቢዝነስ ሲያገኝ ይንቀዋል። አይኔ እኮ ብንዛ ባንክ ቤት አስቀምጬ ራሱ ይናል ገንዘብ አገኘልኝ ይላል። የሚያገኘው ገንዘብ ባይኖር ኖሮ ከባንክ ቤቱ ሁልጊዜ ዝም ብሎ ገንዘቡ እንዳያልቅበት ኢንቨስት ያደርገው ነበር፣ ገንዘቡን ያገላብጠው ነበር። ነገር ግን እዛ ያስቀመጠ የሚያገኘው ገንዘብ ስላለ አንዳንድ ሰው መስራት አይፈልግም። በቃ እዛ ማገኘው ገንዘብ በቃኛ ይላል። ኢቭን አንዳንዴ ምን ትሰማላችሁ? በጣም ያደጉ ሀገራት ኢሮፖች ላይ የስራ አጥነት ችግር አለ ትባላላችሁ። አንዳንዶቹ የሚያነሱት እንደ ምክንያት ብዙ የቢዝነስ ሰዎች
ገንዘባቸውን ያስቀምጣሉ አያንቀሳቅሱት ምክንያቱም ከባንክ የሚያገኙት ነገር ስላለ ማለት ነው ሐቂቃ አላህ Subhanahu Wa Ta'ala የሆነ ነገር ሲከለክል ወይንም ሲፈቅድ ውስጡ በጣም ጥልቅ የሆነ ሒክማ አለ ጥበብ አለ አላህ የሆነ ነገር ሲከለክልህ ኢኮኖሚ ስለሚጎዳ ነው ማህበረሰብ ስለሚጎዳ ነው አላህ Subhanahu Wa Ta'ala የከለከለን ይሄን ነገር ሐቂቃ አንደርስታንድ ማድረግ አለብን ሐቂቃ ወለድ ሪባ ኸይር የለው ሸር እንጂ መጨረሻው የከፋ ነው የሚሆነው አላህ Subhanahu Wa Ta'ala በግልጽ يمحق الله الربا ويربي الصدقات ብሏል يمحق الله الربا አላህ ሪባን አጠፋለሁ ብሏል والله ነው ሰው በሪባ የሰበሰበው ገንዘብ ወይንም ከሪባ ጋር የሚያደርገው እንቅስቃሴ መጨረሻው ችግር ነው የሚሆነው አላህ በሁሉም ነገር ላይ ቻይ ነው አላህ አንዳንድ የሚያጠፋ የሆነ በላ ያመጣበታል አላህ የሆነ በሽታ ይልክበታል አላህ የሆነ ነገር ያመጣና ገንዘቡን አላህ ይመታበታል እንደው ዱንያ ላይ ሰላም ቢሆን ይሄ ገንዘብ እንደው አላህ ባይነካበት ራሱ والله ሰውየው ኸይር ስራ ይሰራበት አትመለከቱ ዝም ብሎ ገንዘቡን መሰብሰብና ራሱን ማድከም ካልሆነ በስተቀር ለአኺራው የሚጠቅመው ነገር ላይ ሲያውለው አትመለከቱ ይሄ ሁላ የሪባ መዘዙ ነው ምክንያቱም አላህ Subhanahu Wa Ta'ala ሪባ በረካ የለውም ብሏል يمحق الله الربا الله ሪባን አጠፋለሁ ብሎ ቁርአን ላይ ይናገራል نعم ሰዓታችን አጭር ነው ሐቂቃ ብዙ ነገር ለመናገር አስቤ ነበር የመጣሁት ነገር ግን መጨረሻ ላይ መጠቁማቸው ነገራቶች አንዳንድ የሪባ አይነቶችን በአሁን ሰዓት ላይ ቢተገበሩ ሙስሊም ሊጠነቀቃቸው የሚገቡ ነገራቶችን የአላህ ፍቃድ ከሆነ እናነሳለን አንደኛው في المعاملات الربويه قلب الدين على المعسر اذا حل الدين عليه ولم يستطيع الوفاء قال له صاحب الدين اما الى اخره መጀመሪያው ሪባ ቅድም ያልነው አራጣን ብድር እኔ አበድርሃለሁ አበድርህ ከዛም በኋላ ልክ በሁለታይ መልኩ እንዳለው ምን የማበድር ለምሳሌውን 10000 ብር ነው ምትመልስልኝ የዛሬ 6 ወር ወላሃለሁ የዛሬ 6 ወር አበደርኩ ለምሳሌ ያለ ምንም ክፍያ ሊሆን ይችላል በቃ የዛሬ 10000 ብር የዛሬ 6 ወር ምትመልስልኝ 10000 ብር አበደርኩ 10000 ብር 6 ወር ሲመለስ ማትከፍለኝ ከሆነ አንተ ላይ የምጨምርብህ ከሆነ ገንዘብ ወይንም መጀመሪያውኑ ስንዋዋል አንተ ላይ ወለድን አስቀምጬ ጥቅምን አስቀምጬ መዋዋልህ ከሆነ ሪባ ይሄ በአሁን ሰዓት ላይ ባንኮች ውስጥ የሚፈጸመው ነገር ይሄ ነው ከባንክ ገንዘብ ስትበደር ባንኩ የሆነ ሬት ያስቀምጣል ኢንተረስት ሬት ማለት ነው ይሄን ያህል ገንዘብ ብሎ ያስቀምጣል ይሄ አይኑ ሪባ ነው በአሁን ሰዓት ላይ ያሉ ዑለማዎች ኢጅማዕ አድርገውበታል የተለያዩ መጃሚዕ الفقهيه የፊቅህ ዑለማዎች ሚስባሱበት የተለያዩ እንትኖች ስትመለከቱ መሰባሰባ ዌብሳይቶች ስትመለከቱ ሁሉም በአንድነት ነው ነገር የሚከለክሉት አንተ መበደርም መውሰድም እንደዛው ነው አንተ አካውንት ስትከፍት ኢንተረስት ያለው አካውንት የምትከፍት ከሆነ አንተም እዛው ውስጥ ነው ያለው ማለት ነው ታች የምታገኛት ነገር ቆሻሻ ናት ሰው በተቻለ መጠን አካውንት ሲከፍት ሙስሊም ሰው ኢንተረስት ፍሪ አካውንት ክፈት በቃ ወዲዓን አስቀምጣል ገንዘብህን ታወጣለህ ከዛ ውጪ ግን ሙስሊም ሰው ባንክ ቤት ሄዶ በምን አይነት መልኩ ነው ወለድ ያለውን አካውንት የሚከፍተው አንዳንድ ሰዎች በቤት ላይ የሚያነሳቸው ነገራቶች አሉ እሱ ለማንሳትም ጊዜ የለም ነገር ግን ይሄ የተከለከለ ነገር ነው ይሄ ግልጽ የሆነ አይኑ ሪባ ነው ይሄ ገንዘብ ባንክ ቤት አስቀምጣለሁ ከዛም በኋላ ባንክ ቤቱ በተለያየ መልኩ ያን ያንቀሳቀሰ ከዛ የተወሰነ ለኔ ጥቅም ይሰጠኛል ኢላ አኺሪሂ ይሄ አንድ ሐላል አለ አይም አታገኙ ሙዕተበር የሆነ ማለት ነው ይሄ ራሱ ሪባ ነው ቅድም ያልነው ሪባ አልቀርድ ወይንም ሪባ الفضل በሉት ወይ ሪባ النسيئة ሁሉም አለበት ውስጥ ለዚህ ሙስሊሞች ሐቂቃ አላህን መፍራት አለባቸው አንዳንዴ ደግሞ የምናየው ነገር አለ የሆነ ባንክ ቤት ምን ገጠመኝ ንግድ ባንክ ላይ ነው ገንዘብ አየና ባንክ ማኔጀሩ ለምን ይሄንን ገንዘብህን በምንድነው የሆነ ስም ጠርቶልኛ የሚበረስቻ ወይ ሙዳረባ ነው ወይ ኢዳኺሪ የሆነ ስም ጠራና በዛ ታስቀምጠው በዛ ታስቀምጥ ከሆነ እኮ አንተ የምታገኘው ጥቅም አለ አለ እንዴት ነው ሲስተሙ አልኩት ሲስተሙ ሲነግረኝ እሱ እንግዲህ ተላኙኛ ዘንድ አማካሪዎቻችን እነ ሼክ ፍላን ናቸው እነ ዶክተር ገሬ ናቸው እነ ሼክ ምናምን ናቸው ያ የተከሰለ እኛ ሼኮቹ ምን አገባ እኛ ምን እንመለከተው መስአላው ነው እነሱ ከተሳሳቱም በእነሱ ስም የመነገር ነው ሐቂቃ አንዳንዴ የምንመለከተው ሐቂቃ ለሰው ምንድነው መክረው ስፔሻሊ ቢዝነስ ላይ ባለ እንቅስቃሴ ዑለማዎችን አማክር ብዙ ማታቃቸው ነገራቶች አሉ ሰዎች በዑለማዎች ስም ሊነግዱ ይችላሉ ንግድ ባንክ ይሄጄ የነገረኝ ባንክ ማኔጀሩ የሆነ ቦታ ላይ ሙስሊም ነው ልጁ አንዳንድ ሸኾች አነሳና እንደዚህ ብለዋል አለኝ ከዛ በኋላ ሐቂቃውን ስመለከት ገንዘብ ታስቀምጣለህ
ከዛ ምንድነው የሚያደርገው? ያንን ገንዘብ ባንኩ ያንቀሳቅሰውና ከሚያገኘው ጥቅም ለአንተ ሼር ያደርጋል አለ። ስለዚህ ይህንን ወይ ለምን ውል ላይ ስንዋዋል ስንከፍተው ለምንድን ነው ማንፈራረው? ሸሪካ ከሆነ ማለት ነው። ሁለተኛ ነገር ደግሞ እንደዚህ ከሆነ ማንኛውም ሰዓት ሄጄ ገንዘቡን መውሰድም እኮ አልችልም አይደል? የተንቀሳቀሰ ነው። በሶስተኛ ደረጃ ያ ነገር ቢከስርስ አልኩት። ብቻ ብዙ ጥያቄዎች ታነሳውለት አይ ትላልቅ ዑለማዎች ወጣው ኢላ አኺሪህ ነው ያለኝ። ሰው በተሻለ መጠን እንደዚህ ነገራቶችን በዑለማዎች ስም ሊነገር ስለሚችል ዲኑ ላይ ጥንቃቄ ማድረግ አለበት። ይህንን ነገር እንትን ማድረግ አለበት ነው። نعم ሌላኛው من المعاملات الربويه القرض بالفائده بان يقدم ያነሳነው ነገር ነው። ሌላኛው ማንኛውም ብድር አንድ ሰው ብድር ሳበድርክ ካንተ ጥቅምን ኩሉ قرض جر منفعه فهو ربا ብሏል ረሱላችን አለይሂ ሰላቱ ወሰለም። ማንኛውም ብድር ጥቅምን ካመጣ ሪባ ነው ብለዋል። ለምሳሌ የሆነ ገንዘብ አበደርኩህና ግን ያው የሆነ ነገር ታበረኛለህ አልኩህ። ምን በቃ አንድ ቀን ያንተ መኪና ልጠቀማት ለሆነች ቦታ ድርሼባት እመጣለሁ ብዬ አልኩህ። ለምሳሌ ይሄ ሪባ ነው። ምክንያቱም የኔ ለአንተ ማበደር ምን አመጣው? ጥቅም አመጣው። ስለዚህ ማንኛውም ጥቅምን ያመጣ ብድር የአላህ መልእክተኛ አለይሂ ሰላቱ ወሰላም ሪባ ነው ብለዋል። ይህን ነገር ልንጠነቀቅ ይገባል። ሌላኛው من المعاملات الربويه ቅድም ያነሳነው ነገር አለ። ሌላው አንዳንዴ ሰዎች ዘንድ ምንዛሬ ላይ የምንመለከተው ነገር አለ። ይሄ በድሮ ጊዜ ነበር። ለምሳሌ በድሮ ጊዜ ሰዎች ገንዘብ ቀድር የነበረው ሰዓት ላይ የሀገራችን ገንዘብ ቫልዩ የነበረበት ሰዓት ላይ አንድ ብርን በ90 ሳንቲም ይዘረዝሩ ነበር። ስፔሻሊ ታክሲ ላይ ምናምን አንድ ብር ይሰጣል፣ አንድ 90 ሳንቲም ይሰጣል። ይሄ ምንድነው? ሪባል ፈድል ነው አይደል? የማበላለጥ ሪባ የተከለከለ ነገር ነው። አንዳንዴ ደግሞ ሱቆች ላይ የምንመለከተው ነገር አለ። ገንዘብ ዘርዝረኝ፣ ችግር የለውም ገንዘብ መዘርዘር። ለምሳሌ 200 ብር ይወስድና እስኪ እቺን መንዝረኝ ይለዋል። ከዛ እሱ 10 ብር 20 ይሰጠዋል። ይሄ ሲሆን ችግር የለውም። እዛው ግን መቀበል አለባቸው። እዛው ማይቀበል ከሆነ 200 ብሩን ወሰድኩኝ እኔ ድፍን 200 ብሩን መስጠህ ነገ ከሆነ ይሄ ምንድነው ይባለው? የጊዜ ሪባ ይባላል። ሰው መጠንቀቅ አለበት። እዛው እጅ በእጅ መቀበል አለባቸው። ያለበለዚያ አበድረኝ ችግር የለውም፣ እስኪ ዝርዝር 200 ብር አበድረኝ ይሄ ችግር የለውም። ነገር ግን እስኪ መንዝርልኝ ብለህ ከሆነ እዛው መጅሊሱ ላይ መቀበል አለባቸው። ሌላም ብዙ ሐቂቃ የሚነሱ ከሪባ ጋር የሚነሱ ነገራቶች አሉ። ሐቂቃ ሰዓቱ ግን አጭር ነው። የአላህ ፍቃድ ከሆነ የሆነ ሰዓት ላይ ምናነሳ ይሆናል። ጥቅል በሆነ መልኩ ሐቂቃ ሰዎች ባንክ ቤት አካውንት ሲከፍቱ ጥንቃቄ ማድረግ አለባቸው። ሙስሊም የሆነ ሰው ኢንተረስት ያለውን አካውንት መጠቀም የለበትም። ምክንያቱም ከሪባ ጋር የሚያያዝ ነገር ነው። ከዛ ውጭ አንዳንዴ ባንክ ቤት ላይ ወይንም ያንተ ቢዝነስ ላይ የሚገጥሙህን ነገራቶች ደግሞ ዑለማዎችን ልታማክራቸው ይገባል። የሪባ ጉዳይ በጣም አደጋ ያለውና ረሱላችን አለይሂ ሰላም አንዳንድ ሐዲስ ላይ እጅተኒቡ ሰብዐል ሙቢቃት በጣም 7 አጥፊ ወንጀሎችን ራቁ ብለው የሆነ ሐዲስ ላይ ምሳሌ በአራተኛ ደረጃ ሪባን የጠቀሱት በጣም ነገርየው ከባድ ነው ማለት ነው። ዳልኳችሁ ቅድም አንዳንድ ዑለማዎች ምን ብለዋል? በተለይ ፈእዘኑ ቢሐርቢን ሚነላሂ ወረሱሊሂ የሚለውን የቁርአን አንቀጽ እስቲንባጥ አድርገው አኪለ ሪባ ይበላ ሰው አብዛኛው ጊዜ አላህ ኻቲማውን ያበላሽበታል ብለዋል። በጥሩ ኻቲማ ላይ አይሞትም ብለዋል። ምክንያቱም አኺራ ላይ አላህ ከኔ ጋር ጦርነትን አውጅ የሚለውን ሰው አላህ ሁሰን ኻቲማ አላህ ይሰጠው ይላል። እና ስለዚህ ነገርየው ከባድ የሆነ ነገር ነው። እንዳልኳችሁ ዱንያ ላይም መጨረሻ ላይ መዘዙ ከባድ ነው። ለዱንያም አደጋ አኺራችንም አደጋ ያለው ስለሆነ ልንጠነቀቀው ይገባል ለማለት ነው። አላህ ሱብሓነሁ ወተዓላ ሰምተው ከሚጠቀሙ አላህ ያድርገን። ሱብሓነከ አላሁመ ቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ስለ ሪባ ብዙ ነው እንግዲህ ሰዓት ነው የገደበን።